اش جايز برك من طفاش والله جبا وضع يارجتني حين سوانا كانوا دي إثيوبيا وراهم نبر ما قا يورش أول كانوا طلعن كفتاري سكات نستنارة اش ما تقواوي قاعد يقولش نمبر اندي أراني أدوركم بمن دوراني اش لما كان جنواتو ما تدوي نمبرني واوي قالليت ደውዬ ነበረ እና በቃ አወራኋት እና ወይ ሌሊት አውርቻት ሚጣን አሟታል አለኝ። ሚጣን አሟታል እንዳትነግሪያት። አይ በቃ አልሰማሽም? እኔ ያንን አላውቅም። አሟታል አለች። ሌሊት ደውዬ ነበር። እኔ ሌሊት ነው የደወልኩት። ይፈጣሪ ያለ ቤተሰብ አላነሳም አለች። ግን እኮ ፕራንክ ነው። ልጅቷ አልታመመችም። የፈጣሪ ያለ ያማሃል እንዴ? ወይኔ ጉድ ፈላ። አረ ቤተሰብ አረ በመቤት የልጅቷ አልታመመችም። ግን ፕራንክ ነው። ልጅቷ አንቺ አይካል ምንድነው የምትዘጊው? አታወሪኝም እንዴ? አረገኝ እስቲ ደቂቃ ያለው ሰው እንትን ልበልና እነንድስ ጋር ደቂቃ ያለው እንዲያለ ደውለሽ ምንድነው? አልገባኝም። እና እያወራሁሽ ትዘጊብኛለሽ እንዴ? ምን አይነት ንቀት ነው? አረገኝ እንደይቄ ዝም ብዬ ይሄናት ነው ለታንትና ወጥተው ነበር። እኔ እኮ ሌሊት ነው የደወልኩት 5 ሰዓት ላይ ማታ። አዲያሳ ሞታል ነገ ከላላ ይዤ ልወጣ ነው አለችኝ። አረገኝ አንቺ እሷ አልደወለም እንዴ አባቷ? አረገኝ ደውል አላውቃለም። ደውያለሁ ብሎኛል። ትናንትና መደወሉን አላውቅም። እና ደህና ናት ብላኛለህ አለ እንዴ? ማረኛ ብቻታለሁ ነው ያለኝ። እኔ ትናንትና ነው ከዛም በስተ ደወለበት ሰዓት አላውቅም። አዎ ትናንትና እኔ ማታ ደውዬ አሟታ ብላለች። ዋው ካላስ ቆይ ደውል ነውና እሺ ስሚ የሆነ ነገር እንገርሽ። እሺ ደነገሽ እንዴ? ካል ኧረ ደነገሽ ወይ? እንዴት አልደነገጠም? ማለት ምን አስተነገጠሽ ብዬ ነው። ትድናለች የምትሆናለች ብለሽ ነው። የሰው ልጅ ፈጣሪን አትፈትነኝ አይባልም፣ አትጨርሰኝ ነው የሚባለው። እሺ አሁንም ቦጣኝ ስሚ እሺ ተረጋጊ፣ ውሃ ጠጪ። እንዲያው ውሃ ጠጪ፣ ተረጋጊ፣ አይዞሽ። እና ደግሞ ፕራንክ ተደርገሻል እሺ፣ እንጂ የሚጣላመማትም ደህና ናት። ማታ አውርቻቸዋለሁ እኔ ማርያምን። አሚን። ተገንተሻል ሳ አራራፍልኝ ባዚሜን የደፋው
እንደው ብታምንም ባታምንም እኔ ማለት ነው ሰውነቴ እየተንቀጠቀጠ ነው። ድንቃ ላይ ይሙት ነው የምልሽ። ቀጥቀጥቀጥቀጥ ይላል ሰውነቴ። ላወራሁት እኮ ሳቅጥጦኝ ነው። እኔ ራሱ አላበኝ እናቴ ትሙት ሁሉ ነገር በቃ ውሃ ሆነ ደንግጬ ማለት። ለማንኛውም እኔ ማታ ደውዬ ነበር። ደህና ናቸው። እሱም በውስጥ እነግርሻለሁ። ደህና ናቸው። ፕራንክ ተደርገሻል አልተደረግሽም? ጋይስ ዘጋችብኝ። ነቅላ ነቀለች እኮ ቻማ እብድ ሸበካውን ዘግተው አይደለም አንቺ አይካል። ለማንኛውም ነግርሻለሁኝ። ኦኬ በዚህኛው አትደውይ። በኢሞ ደውይ። በኢሞ አትደውይ ማለት ነው። በኢሞማ እያወራሁበት እኮ ነው። ካሜራ ይዤበታል። በኢሞ እየደወለች ነው ቤተሰብ። ለማንኛውም ፕራንኩ ተሳክቶልኛል እና ደግሞ ያው ፕራንክ ነው ቤተሰብ እንዳትቀየሙኝ። በዛ አጋጣሚ ይቅርታ። ለፕራንክ ነው። መግቢያ እንኳን ያልሰራሁት ደውላብኝ ነው እሷ ማለት ነው። የችኩል ነው የሰራሁት። እየደወለች ነው እሷ መደወሉን እና ቤተሰብዬ እንዴት ናችሁ? ደህና ናችሁ ወይ? መግቢያ ያልሰራሁም ይቅርታ። የገውሉ ሰላም ነው። የኩሮረስ ታናሽህን ነኝ። ቤተሰብ 100 ገብተናል። 100 እግዚአብሔር ይመስገን። እና ቤተሰብ አበረታቱኝ። ስለምታበረታቱኝ አመሰግናለሁ። ኢትዮጵያ 12 ነኝ። የኩሮረስ ታናሽት ነኝ እና ቤተሰብ ዛሬ ደግሞ እንደዚህ ለብሽ እና በዛ አጋጣሚ ሙስሊሞች እንዳትቀየሙ ይቅርታ። እንደዚህ ስለለበስኩ ግን ያምርብኛል መሰለኝ። እና ቤተሰብዬ ስላበረታታችሁኝ አመሰግናለሁ። ሀገራችን ኢትዮጵያን እግዚአብሔር ይጠብቅልን፣ ተክፉ ነገር ሰውረን። ለሁሉም ነገር አመሰግናለሁ። ባይ ባይ።